ሰላም ጤና ይስጥልኝ የቻናላችን ቤተሰቦች አቤል አበሻ ኒውስ ነው። በአሜሪካና በኢራን መካከል የታወጀው የተኩስ አቁም ስምምነት አጠራጣሪ በሆነበት በዚህ ወቅት የኢራን ተደራዳሪዎች ወደ ፓኪስታን አቅንተዋል። ስምምነቱ ግልጽነት የጎደለውና እርስ በርስ የሚያጋጭ መረጃዎች እየወጡበት ይገኛል። ዛሬ በዚህ ዙሪያ የወጡ አዳዲስ መረጃዎችን ይዘላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በፓኪስታን የኢራን አምባሳደር ሬዛ አሚር ሞጋሄዳም እንዳረጋገጡት የኢራን የልዑካን ቡድን ከአሜሪካ ጋር ጦርነት ለማቆም ወደ ፓኪስታን አምርተዋል። ይህ ልዑክ ነገ ቅዳሜ ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር እንደሚገናኝ ይጠበቃል። ድርድሩ በኢራን በኩል የቀረበው ባለ 10 ነጥብ የሰላም ምክረ ሀሳብ ላይ እንደሆነ ቢነገርም አሜሪካ ግን የራሷ የሆነ ሌላ ስምምነት እንዳለ ነው እየገለጸች ያለችው። አሁን ሰዓት ዋነኛው ውዝግብ ትክክለኛ የስምምነት ሰነድ የትኛው ነው የሚለው ነው። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በአሜሪካ ተቀባይነት ያለው አንድ ስምምነት ብቻ ነው ይላሉ። ይህም ኢራን የኒውክሌር መሳሪያ አትጠቀምም፣ የሆርሙዝ ወሽመጥ ለደህንነቱ ተጠብቆ ክፍት ይሆናል የሚል ነው። በተቃራኒው የኢራን ብሔራዊ መገናኛ ብዙሃን አሜሪካ ማዕቀቦች እንደምታነሳ የሚገልጽ ሰነድ ሲሰራጭ፣ የኢራን የደህንነት ምክር ቤት ደግሞ ቴህራን የሆርሙዝ ወሽመጥን እንደምትቆጣጠርና ዩራኒየም እንደምታበለጽግ የሚገልጽ ሌላ ሰነድ ይፋ አድርጓል። ይህ መረጃ መፋለስ በሁለቱ ሀገራት መካከል ያለውን ከፍተኛ አለመተማመን ያሳያል። ሌላኛው አወዛጋቢ ነጥብ የሊባኖስ ጉዳይ ነው። ኢራንና አሸማጋዩ ፓኪስታን ስምምነቱ ሊባኖስን ይጨምራል ቢሉም እስራኤል ግን አይመለከተኝም በሚል በሊባኖስ ላይ ጥቃቷን ቀጥላለች። ትራምፕም ቢሆን በሊባኖስ ጉዳይ እስካሁን ያሉት ነገር የለም። ይህ የእስራኤል እርምጃ ለ2 ሳምንት የታወጀ የተኩስ አቁም ስምምነት ቀዳዳዎች እንዲታዩበት አድርጓል። ይህ የፖለቲካ አለመረጋጋት በዓለም የነዳጅ ገበያ ላይ ፈጣን ተጽዕኖ አሳርፏል። የትራምፕ ስምምነቱን ባበሰሩት ማግስት የነዳጅ ዋጋ በ15 በመቶ ቀንሶ የነበረ ቢሆንም አሁን ግን በፈጠረው ጥርጣሬና ግጭት ምክንያት ዋጋው ዳግም አሻቅቧል። በአሁኑ ሰዓት አንድ በርሜል ድፍድፍ ነዳጅ በዓለም ገበያ እስከ $96.70 እየተሸጠ ይገኛል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ስምምነቱን ለማጽናት ወደ ሳውዲ አረቢያ አቅንተዋል። ጠቅላይ ሚኒስትር ከአልጋ ወራሽ መሐመድ ቢን ሳልማን ጋር በመገናኘት የሆርሙዝ ወሽመጥ ለንግድ መርከቦች ክፍት እንዲሆንና ሰላሙ ዘላቂ እንዲሆንና ገና ብዙ ስራ ይቀራል ሲሉ አሳስበዋል። የአሜሪካ የኢራን ፍጥጫ ወዴት ያመራል? የጄዲ ቫንስ እና የኢራን ተደራዳሪዎች የነገው ስብሰባ ምን ውጤት ያመጣ ይሆን? ጉዳዩን በቅርብ ተከታትለን ለእናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ስላዳመጣችሁን አመሰግናለሁ። አቤል አበሻ ኒውስ ነበርኩ። ቸር ሰንብቱ።